ይህ ቤተሰብ እንደዚህ ያማረ ሩዝ ሆኖ ወጥቶልኛል ማለት ነው። በጣም ነው የሚያምረው፣ ትወዱታላችሁ። በጣም አሪፍ አሪፍ አሰራር ማለት ነው። የምር በጣም ነው ሰዎች የራሱ የወደዱት። ሞክሩ ትላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰአዳ ኪችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እዚህ ጋር አሳዬን ገና አላስተካከልኩም። ገና ያው እንደዚህ ለማሳየት ነው ያመጣሁት። እዚህ ጋር ሁሉም ቆሻሻ ስላለው ይሄን ሁሉ ነገር እናነሳሳለን ማለት ነው። ይሄ ሁሉም ነገር መነሳት አለበት። ከውስጥ አለ እና እያንዳንዱ ነገሮች ሁሉንም እናነሳቸዋለን ማለት ነው። ያ አሳ በደንብ ካጠብን ሽታ ይጠፋል። በሎሚ በጨው ማጠብ አለብን ማለት ነው። እና እዚህ ጋር አሁን ያው ገና እንትን አላልኩም። ቆሻሻውን አሁን አወጣለሁኝ። ከኔ ጋር አብራችሁ ቆይላለሁ እስከ ቪዲዮ ፍጻሜ ድረስ። በጣም ተወዱታላችሁ። እዚህ ጋር እንግዲህ እኔ አሳዬን አጥቤ በደንብ አርጌ በጨውና በሎሚ አጥቤ እንደዚህ ሸንተረር አድርጌበታለሁኝ። የሸንተረር ያረኩበት ከጀርባም ከዚህም እንደ ያደረኩበት በአራት እንዲገባው ነው። ወደ ውስጥ በአራት ሲገባው ጣዕም ይኖረዋል፣ ሽታ የለውም እና ሁሉንም ነገር እንደዚህ ያደረኩት ለዛ ነው። ያው የግድ ማድረግ ስላለብን እዚህ ጋር ደግሞ በሳሌ በትላልቅ ነው የከተፍኩት። በሳሉ ደግሞ በትላልቅ የከተፍኩበት ለሩዜ ነው ማለት ነው። አብረን እናያለን። እስከ መጨረሻ ድረስ አብራችሁ ከኔ ጋር ቆዩ ላለሁኝ። እዚህ ጋር በህራት አዘጋጅቻለሁ ላሳዬ። ኩርኩም አለኝ፣ ባቅዱንወስ፣ ሁሉም በህራት አሉ። ፓፕሪካ፣ ምልህ እና ዝንጅብልና ቶም የተፈጨ ሁሉም አሉኝ አጠቃላይ ማለት ነው። አሁን ማድረገው አሳዬ ላይ ከላይ ነው ማደርገው እንደዚህ። ከዛ ዘይቱን ካለን ዘይቱን እንጠቀም። ዘይቱን ከሌለን ያው ዘይት እንጠቀም ማለት ነው። ማብዛት የለብንም። ሎሚ እናደርጋለን። ያው እኔ ከእንትኑ በኋላ ነው ያደረኩት እና እንደዚህ ከበከክን በኋላ በደንብ አድርገን እንደዚህ እያገለባበጥን እንትን እንለዋለን። በራሱ ወደ ውስጥ እንዲገባለት በደንብ አድርገን እናዋህደዋለን ማለት ነው። እንደዚህ አድርገን በደንብ አድርገን እናዋህደዋለን። ከውስጡም ከላይም አድርገን እንዲገባው በደንብ አድርገን እንትንለዋለን፣ እናዋህዳለን። እንደዚህ አድርጌ እኔ አዋህጃዋለሁ ማለት ነው። በጣም ትወዱታላችሁ። ያው እንደዚህ ከውስጥም እያስገባሁ ነው፣ ከላይም ከውስጥም አድርጌ በደንብ ነው ማድረግ ያለብን። እና ያው እኔ አሳ አልወድም፣ ሰዎች ግን ያው ስለሚወዳሉ እኔ አሳ በልቼ አላውቅም እስካሁን ድረስ ማለት ነው። እና አሪፍ ነው የምር። ያው የምትወዱ ልጆች አሳ እንደዚህ አድርጋችሁ ሰርታችሁ ብትጠቀሙ ደስ ይላል። የምሬ ነው፣ በጣም ትወዱታላችሁ። እና ይኸው እንደዚህ አድርጌ በክጌዋለሁ ማለት ነው። ያው እንደዚህ በደንብ አድርጌ እንደዚህ። ከዛ በኋላ ላይ አሁን ምን አደርጋለሁ? በደንብ አድርጌ ሽፍፍ አድርጌ አስቀምጠዋለሁ ለ30 ደቂቃም ለ40 ደቂቃም ቢሆን በደንብ አድርጌ ሸፍፈውና አስቀምጠዋለሁ ማለት ነው። መቆየት በህራቱ ወደ ውስጥ እንዲገባልኝ ትንሽ መቆየት አለብኝ። እጠብቀዋለሁኝ። ይኸው እንደዚህ ሸፉኜ አስቀመጥኩት ማለት ነው። በመቀጠል እዚህ ጋር ለሩዜ የተጠቀምኩት እዚህ ጋር በመጀመሪያ ላይ እንትኔን አጋልኩኝ፣ ድስቴን አጋልኩኝ። ከዛ ይሄ እነሱ የሚሉት ደሄን አስፋር ይሉታል፣ ግን ደሄር ያው ብርድ ነው እንትን የሚዘጋጀው ማለት ነው። እሱን የተጠቀምኩት እዚህ ጋር በደንብ አላወጣውም እንጂ እዛ ቢጫ ነው የሚያስንትኑ ማለት ነው። ሽንኩርቱ እንዳለ ቢጫ ነው። እና እንደዛ አድርጌ በደንብ ጠብሰዋለሁኝ። ጥብስ እስከሚልልኝ ድረስ ጠብቃለሁ። ከዛ ቃሪያ እንደዛ አደረኩኝ። ቱም እንደዛ ሶሪ ቃሪያና እንደዚህ በደንብ አድርጌ እንትን እላለሁኝ። ያው ቲማቲምና ቃሪያ ነው ያደረኩት። ሽንኩርት የመጀመሪያ እንደዚህ እንትና በመቀጠል የጨመርኩት
ፍልፍል አስዋድና ይሄ ባቅዱንስ ነው ያብስ የጨመርኩት። ትንሽዬ ምልህ አደርጋለሁኝ። ያው ትንሽ ሳወራ ስለሚያፍነኝ ነው ብዙም እንትን አልልም። በመጀመሪያ ቪዲዮ እንደወረደ ያው ለማልቀቅ እንትን ስለሚልብኝ ነው፣ ሙከየፉ በጣም ስለሚጮህ ለዛ ነው። እና እንደዚህ ካደረኩ በኋላ ትንሽ በደንብ አርጌ እንትን እለዋለሁኝ። ያው በደንብ እንዲሞክ አልፈልግም ቲማቲሙ ማለት ነው። በደንብ ከሞከከ እንትን ይልብኛል። እዚህ ጋር ኩስባራ ከላይ ያደረኩኝ፣ ከዛ ሩዜን አደረኩ ማለት ነው። እንደዚህ ሩዜን ካደረኩ በኋላ ትንሽዬ ደህና አስፋር ከላይ አደርግበታለሁኝ። ሁለት ቦታ ጎን ለጎን እንደዛ አድርጌ ማለት ነው። በጣም አሪፍ ከለር ነው የሚወጣው። ትወዱታላችሁ የምር። ይሄ ማለት ነው ደህና አስፋር የምንለው ይሄ ነው። ያው በየቤቱ አይጠፋም። ይሄው እዚህ ጋር እንትን ይሄ አሳዬ እዚህ ጋር ዘይቴን እንትኔን የምጠብስበትን አግያለሁ ማለት ነው። እንደዛ አድርጌ ያው መጥበሻዬን አጥቤ ውሃውን አዳርጌያለሁኝ። እንደዚህ ከዛ ዘይቴን እጨምራለሁኝ። ዘይቴ አሁን ግሎልኛል። አሳዬን አድርጋለሁ ማለት ነው። እንደዚህ አድርጌ ያደርገዋለሁኝ። በጣም ትወዱታላችሁ። አሪፍ ነው የምር ሞክሩት ማለት ነው። በጣም ትወዱታላችሁ ብዬ ተስፋ አለኝ። በጣም እና ያው የአሳ አሰራር በብዙ አይነት ነው። እንደዚህም አድርገን መሽዊ እንሰራለን። በክሰል መሽዊ እንሰራለን፣ በኦቭን መሽዊ እንሰራለን እና ደግሞ በዚህም እንደዚህ ጠብሰን መሽዊ እናደርጋለን ማለት ነው። ይኸው እንደዚህ ያማረ ሆኖ ወጥቶልኛል ማለት ነው። በጣም ትወዱታላችሁ የምር በጣም ነው ሰዎች የወደዱት በጣም ማለት ነው። እና ውዶቼ ሞክሩ ትላለሁኝ። ከኔ ጋር ስለነበረን ቆይታ ከልብ አመሰግናለሁ ማለት ነው። እንደዚህ ያማረ አሳ እና ሩዝ ሰርቻለሁ ማለት ነው። እንደምትወዱት ተስፋ አለኝ። አስተያየት እና ማስተካከል ያለብኝን ነገር ይሄን አስተካክሊ ሳዳ በኮሜንት በሉኝ። ኮሜንት ያለው ማለት ነው። ስለነበረን ቆይታ ከልብ ነው የማመሰግነው። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።